ቤተሰቦች በጣም በሚገርም ሁኔታ ለረጅም ጊዜ ስንፈልገው የነበረው ለረጅም ጊዜ ስናሳድደው የነበረው ደብዛውን አጥቶ የነበረው ታምራት ዛሬ በእጃችን ሊገባ ነው። እሱ እንግዲህ ባልጠበቀው ሁኔታ እያሰበ ያለው ለማረፍ ነው። እዚህ ቤት ሊደበቅ ሊሸሸግ ነው። ለነገር እሱ ለመሸሸግ እያሰበ ያለው ቤት እንግዲህ ለሱ የእስር ቤት ጉዞ መሆኑን ማወቁ ምን አይነት ስሜት ሊሰማው ይችላል? ባልጠበቀው ሁኔታ እንግዲህ የላክነው የራሳችንን ሰው ነው። ያ ሰው ደግሞ ይዞት እየመጣ ይገኛል። ኦልሬዲ ደርሷል። ቴክስት ገብቶልናል። ስለዚህ ምንድነው የምናደርገው? ግቢ ውስጥ ቆምና ታምራት ወደ ግቢው እንደገባ መኪናው ወደ ግቢው እንደገባ ወዲያውኑ ከመኪና እንደወረደ በእጃችን ስር እናስገባዋለን ማለት ነው። የትም ቦታ እንዳትሄዱ። ዛሬ የትም ሳትሄዱ ደስታ አብረን የምናከብርበት እንዲሁም ደግሞ አንድ ድል የምንመታበት ቀን ነው ማለት ነው። ታምራት ባልጠበቀው ሁኔታ እንግዲህ ለእረፍት ያሰበው ቤት ለእስር ቤት ሊዳረገው ነው። ለማንኛውም ምን ይፈጠራል? አብራችሁ ሁኑ። መልካም ጊዜ። ግበይድ ስነስርዓት ነው። ሂድ ስነስርዓት ያዝ። ታምራት ስነስርዓት ያዝ። ደግሞ ጭራሽ ለእኔ ነው ስነስርዓት እንዲህ ዝም ነገር እረፍ። ባበላው ባጠጣው የእኛ መጋቢ ሰው ደረትን ነፍተህ እንድትኖር ስላደረኩ እንደዚህ እኔ ላይ ያደረከው ስነስርዓትን ያዝ። አትፍጨርጨር። ሲጀምርልህ ጸጥ ያደርጋል። ከፈለክ አርፈህ ቁጭ በል። ገንዘብህ ነገር አስብ። ዞር ብለህ ስለ ቤተሰብ ማስብሽ ትሰማኛለህ? ስለ ቤተሰቡ አንድ ነገር እንድትናገር አልፈልግም። ስለ ቤተሰቡ አንድ ነገር እንዳትናገር። እየሰማኝ ነው? አታመነጫጭቀኝ። ከፈለክ ዱላም አለገ ነው። እሺ ስማ፣ አሁን ተረጋግቼ ነው የማወራህ። እየሰማኝ ነው? እስከ መቼም ተደብቀህ እንደማቀር ማወቅ ነበረብህ። ና እዚህ ጋር ቁጭ በል። ና ቁጭ በል እዚህ ጋር ተነስ። ና ቁጭ በል እዚህ ጋር። አንድ ነገር አደርጋለሁ እንዳትልሽ። ሰማኛ? አንድ ነገር አደርጋለሁ እንዳትል።